ዲሲ ሚዛን አለ። መጀመሪያም ሁለት አይነት ሚዛን ነው ያለው። ዲሲ ማለት አዳፕተር ያለው የራሱ ኤሲ ቀጥታ ፓወር የሚመጣ እና ትራንስፎርመር ያለው ነው። ኤሲ ደግሞ የትራንስፎርመር ችግር እንዴት እንደሆነ የምናውቀው በመጀመሪያ ደረጃ በዚህ መልኩ ነው። ኤ ቻርጀር ባለ ሶስቱ ኤሲ ቻርጀር ነው። ኤሲ ቻርጀር ቀጥታ በሶኬት ሲሰካው እቺ ምልክት መምጣት አለባት። እቺ ቀይዋ ምልክት መብራት አለበት። ይሄ ቀዩ ምልክት ካልበራ የትራንስፎርመር ችግር ነው ማለት ነው። ይሄ ካልበራ መብራት አይችልም። ያው ስንነቅለው ይጠፋል፣ ጠፍቷል ማለት ነው። የዚህ አለመብራት ችግሩ ምንድነው? ትራንስፎርመር ነው። ትራንስፎርመር በሁለት አይነት አላቸው። አንደኛ በኮይል አለ፣ አንደኛ በአይሲዎች አሉ። እነዚህ አይሲ ላይ የሚቀመጡ ናቸው። እነዚህ ኮይል ጥቅል ናቸው። ይሄን ሁላችሁ ነቃችሁ። በጣም እዚህ ጋር በጣም ማስጠንቀቂያ የምሰጣችሁ ነገር ባለ 8 እና ባለ 9 እንዲሁም ባለ 6 አላቸው። በእንደዚህ አይነቱ ትንሽ ሆኖ አለ ትራንስፎርመር፣ በእንደዚህም አላቸው። በትላልቆች ሚዛኖች ግን በእንደዚህ የላቸው። በትልቁ ትራንስፎርመር ያላቸው ምክንያቱም የሚቀበሉት ትልቅ ኃይል ስለሆነ እንዲቋቋም ተብሎ ስለተሰራ ነው በኮይል የሚሰራው። ስለዚህ እነዚህ አይነት ችግር ሲገጥማችሁ ቀጥታ ሄዳ ምንም አታርጉ። ቀድማችሁም ትራንስፎርመር ጋር የሚተላለፈው የሶኬቱ ላይ ያለው ገመድ ቼክ አድርጉ። ገመዱ እየሰራ ከሆነ ቀጥታ እየሰራላችሁ ከሆነ መታረጉት ምንድነው ማለት ነው። ትራንስፎርመሩ ባለበት ቀይራችሁ ያቺ አይሲ ወራት መጣ አለበት። ያ ካልሆነ ደግሞ የኤልኢዲ ማብራቷ ጠፍታ ሊሆን ይችላል። ባትሪ ትነቅሉና ቻርጀሩን ቀጥታ ሰኩታላችሁ። ከዛ ባትሪ ነቅላችሁ ከሆነ ዳይሬክት ስታበሩት መብራት አለበት። እንዴት ብትሉኝ እንደዛችሁ ሰብስክራይብ አድርጉት ፔጃችንን፣ እንዲሁም ላይክ አድርጉት። እንደዚህ አይነት መልእክቶች ሁሌም ስንለቅ ወደ እናንተ ይደርሳል። ከዳ ዲጂታል ሚዛን ጥገና አገልግሎት መልካም ጊዜ ይሆንላችሁ።